ሰላም ውድ የኑሮ በሸገር ተመልካቾቻችን በቤታችን የሰራነው ምግብ ሳይበላሽ ጠብቆ የሚያቆይልን ፍሪጅ ነው። እንግዲህ የያዝነው ደግሞ 2018 ዓ.ም እንደመሆኑ መጠን አብዛኞቻችሁ ፍሪጅን በምን ያህል ዋጋ እንዲሁም ደግሞ ጥራት እናገኛለን የሚለው ጥያቄ ይሆንባቸዋል። ዛሬ ይህንን አስመልክቶ እንግዲህ የፍሪጅ ገበያ ምን ይመስላል የሚለውን ለእናንተ ለተመልካቾቼ አብሬ ለመቃኘት በአንድ መሸጫ ተገኝቻለሁ ማለት ነው። እኔ ኑሃሚን ነኝ። ቻናላችን ኑሮ በሸገር ነው። አብራችሁን ቆዩ። ሰላም እንዴት ነሽ? ሰላም እንኳን ደህና መጣሽ። እንኳን በደህና ቆየሽኝ። እስቲ ስምሽን ማን ልበል? ራስሽን እና የተገኘንበትን የኤሌክትሮኒክስ መሸጫ ሱቃችሁን አስተዋውቂ። እሺ፣ ማርታ እባላለሁ የሽያጭ ባለሙያ ነኝ። የተገኘነው ደግሞ የካ ክፍለ ከተማ ፊት ለፊት ኒውክለስ ፕላዛ ፈርስት ፍሎር ላይ ኒሃላ ኤሌክትሮኒክስ ነን። የተለያዩ አይነት የኤሌክትሮኒክስ አይነቶችን እንይዛለን። ሁሉንም አይነት ሆም አፕላያንሶች እንይዛለን። በጣም አሪፍ ነው ማርታ። እኔ እንግዲህ ዛሬ በዋነኝነት የተገኘሁበት ምክንያት በኪችናችን በጣም አስፈላጊ የሆነው የፍሪጅ ገበያ ምን ይመስላል፣ ጥራትና ዋጋውስ እንዴት ነው የሚለውን ለማየት ነው። እንግዲህ የያዝነው ደግሞ 2018 አዲስ ዓመት እንደመሆኑ መጠን ገበያውን ለማየት ነው የመጣሁትና እስቲ አንቺ ተመጣጣኝ ዋጋም ሳይዝም አለው ከምትዩ ጀምረን ሌሎችንም ታሳይኛለሽ። እሺ፣ ይቻላል፣ ታሳይሻለሁ። እሺ፣ እኛ እንግዲህ 3 አይነት ብራንዶችን እንይዛለን። ፍሪጅ ሚዲያ እንይዛለን፣ ኦርቢት እንይዛለን፣ ናሽናል እንይዛለን። ለነዚህ ለሶስቱ ብቻ ነው ኃላፊነት የምንወስደው፣ ዋራንቲ የምንሰጠው እና ከሚዲያ ስጀምርልሽ። እሺ፣ ሚዲያ ይቺ እንግዲህ ከትንሽ ጀምሮ እስከ ትልቅ በሚባለው ደረጃ ሚዲያዎችን እንይዛለን። ከትንሽ ሳይዝ ጀምሮ እስከ ትልቅ ድረስ እንይዛለን። ይቺ ሚዲያ የመጨረሻ ሳይዟ ናት። ስንት ሊትር ነች? ይቺ 187 ሞዴል ትባላለች። እንግዲህ እንደምታያት ናት። በረዶ ቤቷ ሰፋ ያለ ነው። መደርደሪያው ደግሞ ቴምፐርድ ግላስ ይባላል። ምንድነው በቀላሉ የሚጎዳ አይነት አይደለም። ከበድ ያለ ነገር ቢጫንበት ኢቭን የመያዝ አቅሙ ከፍተኛ ነው። የታችኛው ክላስ ላይ ደግሞ ስንመጣ እንደዚሁ ባለ 2 መደርደሪያ ናቸው። መደርደሪያዎቹ ቀደም እንዳልኩሽ ቴምፐርድ ናቸው። በቀላሉ የሚጎዱ አይነት አይደሉም። የራሳቸው አትክልት ቦክስ አላቸው እና 40% ኢነርጂ ሴቪንግ አላቸው። መብራት ቢጠፋ ሴቭ አድርገው ያስቀመጡት ኢነርጂ ስላለ ልክ መብራት ሲጠፋ ለ24 ሰዓታት እዚህ ውስጥ የምናስቀምጣቸው ምግቦች አይበላሹም ለአንድ ቀን። ስለዚህ ጠብቀው ያስቀመጥናቸውን ምግቦችና መጠጦች ሳይበላሹ ይቆያል ማለት 40% ኢነርጂ ሴቪንግ አላቸው ማለት ነው። ከዛ በተጨማሪ ደግሞ ምንድነው ከ220 እስከ 240 ፓወር ቢለቀቅ በራሳቸው ፓወር መቆጣጠር እንዲችሉ ተደርገው ስታብላይዘር ላያቸው ላይ እንዳይቃጠሉ ማለት ነው። አዎ፣ እንዳይቃጠልብን ስታብላይዘር ላያቸው ላይ የተገጠመላቸው ናቸው። መደርደሪያውን እንግዲህ በር ላይ ያሉት መደርደሪያዎች በተለያየ አማራጭ ስለሆኑ የፈለግነውን መጠጥም ሆነ እንቁላል የተለያዩ ነገሮችን እዚህ ጋር እንድንደረደርባቸው ሰፋ ተብለው የተሰሩ ናቸው ማለት ነው። አሁን እቺ ፋን ሲስተም አላት ወይስ? ፍሪጅ 2 አይነት ፍሪጅ አለ። ፋን ሲስተም የሆነና ፋን ሲስተም ያልሆነ። ይሄኛው ፋን የለውም ነው የሚባለው። አዎ፣ ይሄኛው እንደምታየው ድፍን ስለሆነ አየር ማስወጫ ማስገቢያም ስለሌለው እዚህ ላይም በረዶ ይሰራልናል። እዚህኛው ምግቡ ላይም እናስቀምጠው ምግቡ ላይም በረዶ ይሰራል ማለት ነው። በዚህ አጋጣሚ እስቲ ለተመልካቾቼ ፋን ሲስተም ያለውና የሌለው ፍሪጅ ልዩነቱን አስረጅኝ። እሺ፣ ፋን ሲስተም ሲኖረው ምንድነው ውስጡ ክፍተት ስላለ እዚህ ግድግዳው አካባቢ አሁን ወደ ኋላ ሳይሻለው ፋን ሲስተም ያላቸው፣ ይሄኛው ግን የሌለው ስለሆነ በዚህ ላስረዳሽ። አሁን ፋን ሲስተም የለውም ሲባል ይሄ አሁን ፋን የለውም ነው። ምንድነው ይሄ ግድግዳው ሙሉ ድፍን ነው። ስለዚህ ምንድነው አየር ማስወጫ ማስገቢያ የለውም። ስለዚህ ግድግዳው ላይ በረዶ ይይዝልናል። እዚህ ጋር ያስቀመጥነው ምግብ ላይ በረዶ ይሰራል ማለት ነው። ምንድነው ልዩነታቸው? ግድግዳ ላይ በረዶ መስራት ያለ መስራት ነው። ፋን ሲኖራቸው ደግሞ ምንድነው ክፍተት ስላላቸው አየር ስለሚያስወጡ በረዶ አይሰራም ማለት ነው። በረዶ ግድግዳው ላይ አይይዝም። እርጥበት የሚይዘው ምግቡ ላይ ብቻ ነው ማለት ነው። በጣም አሪፍ። አሁን እቺኛው ፋን ሲስተም የላትም። ዋጋዋ ምን ያህል ነው? እቺ 47,000 ብር። 47,000። እሺ፣ ሌላስ? ይሄኛው ደግሞ ለመካከለኛ ቤተሰብ የምንለው ነው። አትበዛም አታንስም፣ መካከለኛ ሳይዝ የምንላት ናት። 294 ሞዴል ነው። አሁን ብዙ ጊዜ ፍሪጅ ላይ በሞዴል ነምበር ነው የምንነጋገረው። ስለዚህ ይሄ 294 ሞዴል ነው። ኔት ሊትሩን ለማወቅ ይሄኛው የታችኛው ነው። ይሄኛው የላይኛው ሊትር፣ የታችኛው 163 ሊትር፣ የላይኛው ደግሞ ፍሪዘሩ 41 ሊትር። ስለዚህ ሁለቱን ደምረን ነው ኔት ኔት ሊትር ማወቅ የምንችለው። ግን ብዙ ጊዜ እኛውን ስንነጋገር ከስተመር መቶ በሞዴል ነምበር ነው የምንነጋገረው ማለት። ስለዚህ ይሄኛው ደግሞ ድምፁ ይሄኛው 40 ዴሲብል ድምፁ ነው። እነዚህ ፍሪጆች ድምፅ የላቸውም፣ ኖይዝ የላቸውም፣ አይረብሽም ማለት ነው። በጣም ድምጻቸው አይረብሽም። 40 ዴሲብል ነው። ብዙውን ጊዜ አሁን ትልቅ የሚባለው 43 ነው። ከ43 ባይበልጥ እንመክራለን እኛ። ይሄኛው 40 ነው። ስለዚህ ድምፁ አይረብሽም ማለት ነው። ሌላ በተጨማሪ ደግሞ ኖይዝ የላቸውም እነዚህ ፍሪጆች። ምንድነው ሽታ ያመጡ፣ መብራት ቢጠፋ ሽታ የማምጣት እንትናቸው ዝቅተኛ። ፋን ሲስተም ግን የላቸውም። አዎ፣ ይሄኛው እንግዲህ ለመካከለኛ ቤተሰብ ሆኖ ፋን ሲስተም የለውም። ስለዚህ አየር ስለማያስወጣ ስለማያስገባ እዚህ ላይ እርጥበት ይይዛል፣ ምግቡ ላይም እርጥበት ይይዝልናል እና እንደምታያት በረዶ ቤቷ ሰፋ ያለ ነው። ከታች ደግሞ ባለ 4 መደርደሪያ ናት። መደርደሪያው ሰፋ ያለ ነው። በደንብ ቅድም ካየነው ይቺ
መካከለኛ። እነዚህ አሁን ብዙ ጊዜ ሪከመንድ የምናደርገው ለሴት ላጤ ለወንድ ላጤ ብቻቸውን ለሚኖሩ ሰዎች በጣም ተመራጭ ናት እቺ። እዚህ ጋር ደግሞ መካከለኛ ቤተሰብ ለባልና ሚስት ጨምሮ ከሁለት በላይ ለሆኑ አትበዛም አታንስም በጣም ቆንጆ ፍሪጅ ናት። በጣም አሪፍ። እሺ ዋጋዋ ምን ያህል ነው? ይቺ 294 60,000 ብር ናት። 60,000 ብር። እሺ ሌላስ? እሺ እዚህ ጋር ስንመጣ ደግሞ ይሄኛው ፓርቱ ባክ ፒክቸሩ ነው። አሁን የፍሪጆች ባክ ፒክቸር ይሄንን ይመስላል። ይሄኛው ሞተር ወይም ኮምፕረሰሩ ነው። እነዚህ ፍሪጆች ሪቶሪ ኮምፕረሰር ነው የሚጠቀሙባቸው። እነ ሳምሰንግ እና ኤልጂ የሚጠቀሙት ኮምፕረሰር ነው የሚጠቀሙት። ስለዚህ ባክ ፒክቸራቸው ይሄን ይመስላል ማለት ነው። ከጀርባ ያለው ፍሎዋቸው እና እነዚህ ፍሪጆች ምንድነው በራቸው ይሄ ቦዲያቸው ከኮፐር እና ከአልሙኒየም ስለተሰራ አይዝግም፣ አይፋፋቅም፣ በቀላሉ አይፋፋቅም። በጣም ጠንካራ ናቸው ማለት ነው። ሲታጠቡ አይለቁም። አይፋፋቁም፣ አይዝጉም። ከአልሙኒየም ከኮፐር ስለሚሰራ ቦዲያቸው ማለት ነው። በጣም አሪፍ። እሺ እቺ ደግሞ 333 ሞዴል የምንላት ናት። ከዛ ልክ ተለቅ የምጠራው እቺ 294ቷን ለመካከለኛ ቤተሰብ ካልኩሽ እቺኛዋ ደግሞ ተለቅ ትላለች ሳይዟ። እቺ በዛ ላለ ቤተሰብ ይሄ ደግሞ በዛ ላለ ሳይዙ እንደምታዩ ይሄ 330። እሺ ይሄኛውም እንደምታዩ ከዛችኛው አንድ ስቴፕ ተለቅ ይላል። እንግዲህ ተለቅ በዛ ላለ ቤተሰብ ላላቸው ይሄ ደግሞ ተመራጭ ነው። ይሄም እንደምታዩ ፋን የለውም። ኦልሞስት ተመሳሳይ ናቸው አይደል? ሳይዝ ነው ልዩነታቸው። ሳይዝ ነው። ይሄ እንደምታዩ ደግሞ የመደርደሪያዎቹ በመካከላቸው ያለው ስፋት በጣም ሰፋ ያለ ነው። ስለዚህ ተለቅ ያሉ የፍሪጅ እቃዎችን ይሄ ወጥ ምናምን በምናስገባ ጊዜ ተለቅ ያሉ እቃዎችን ማስገባት እንችላለን። መደርደሪያዎቹ ቴምፐርድ ናቸው፣ በቀላሉ ማይጎዱ ናቸው። እነዚሁ ቅድም እንዳልኩሽ 40% ኢነርጂ ሴቪንግ አላቸው። ፓወር ጨምሮ ቢለቀቅ በራሳቸው ፓወርን ሬዚስት ማድረግ ይችላል። ምን ያህል ቀን ያቆዩልናል መብራት ቢጠፋ? ለ24 ሰዓታት ምንም አይነት ሽታ ሳያመጡ ምግቡ ላይ ምንም አይነት የመበላሸት ነገር ሳያመጡ እንደዛው እንዳስቀመጥ ነው ፍሬሽ ነው እንድናገኘው ይረዳል። ለ24 ሰዓት ያቆዩልናል ማለት ነው። 40% ኢነርጂ ሴቪንግ ስላላቸው ማለት ነው። እንደምታዩ አትክልት ቦክሳቸው በጣም ሰፋፊ ናቸው። ስለዚህ በዛ ያለ አትክልት ማስቀመጥ እንችላለን። መደርደሪያዎቹም እንደምታያቸው ባለ 3 መደርደሪያ ናቸው። ሰፋ ያለ ነው በመካከላቸው ያለው ርቀት። ስለዚህ በቂ የሆነ ስፔስ አላቸው ማለት ነው። ዋጋዋ ምን ያህል ነው የዚች? እቺ 333 65,000 ብር። እሺ ሌላስ? አሁን ደግሞ ወደ ተለቅ ወዳሉት እየመጣን ነው። አሁን ብዙ ጊዜ እስከ ይሄ 294 ምናምን ሲሆን ያ ፋን የላቸውም። ተለቅ ያለ ሳይዝ ላይ ደግሞ ስንመጣ ፋን ሲስተም ይኖራቸዋል ማለት ነው። ስለዚህ አሁን ይሄ የምታሳየኝ ፋን ሲስተም ያለው ነው። ያው ፋን ሲስተም ያለው ነው። ከሚዲያ ውስጥ 346 ሞዴል የምንለው ፋን ሲስተም ያለው ነው ማለት ነው። ስለዚህ ቅድም እንዳልኩሽ ፋን ሲስተም ሲኖረው ምንድነው አየርን አየሻቸው ክፍተት ስላላቸው ቀዳዳዎች ስላላቸው አየር ስለሚያስወጡ ስለሚያስገቡ ግድግዳው ላይ እዚህ ላይ በረዶ አይዙም ማለት ነው። ምግቡ ላይ ያስቀመጥነው ምግብ ላይ ብቻ ነው እርጥበት የሚይዙልን። ስለዚህ ይሄ ውሃ ይሄ የማፍሰስ ነገርና ምናምን አያመጡም። ላያቸው ላይ አይጋገርም ማለት ነው በረዶ የሚሆን ውሃ። ሌላው ደግሞ አይ ቲንክ ሽታም ነገር ካለ ሳክ የማድረግ ባህሪ ይኖራቸዋል ፋን ሲስተም ስለሆነ ይመስለኛል። ፋን ሲስተም ስለሆነ አየር ስለሚያስወጡ ስለሚያስገቡ ሽታ አያመጡም። ግድግዳው ላይ በረዶ ግግር ብሎ ልናውጣ ስንል አያስቸግሩንም። እነዚህ ለሆቴሎች ለሬስቶራንቶች ምናምን ሪከመንድ ይደረጋሉ። ቶሎ ማስወጣት ማስገባት ቢኖርብን ፋን ሲስተም ያላቸው ሪከመንድ እናደርጋለን ማለት ነው። እና ይሄኛው ቅድም ካየናቸው ይሄ ለየት ሲያደርገው ምንድነው ይሄኛው እዚህ ጋር የዳቦ የእንጀራ የኬክ ማስቀመጫ አላቸው። በጣም ለብቻው እንጀራ ዳቦ እና ኬኮችን እዚህ ጋር ማስቀመጥ እንችላለን። ክዳንም ስላላቸው ያስቀመጥነው ነገር ለነሱ ተብሎ የተዘጋጀ ስፔስ አለው ማለት ነው። ስፔስ አለው። ቅድም እንዳልኩሽ ይሄም 40% ኢነርጂ ሴቪንግ አለው። ቴምፐርድ ግላስ ናቸው። ፍሬሽ ቦክሶች አሉት። ከላይ መደርደሪያዎች አሉት። ስለዚህ መብራት ቢጠፋብን ለአንድ ቀን ሳያበላሽ ያቆየናል ማለት ነው። ይሄ 346 የምንለው ነው ማለት ነው። እሺ ዋጋው ምን ያህል? ዋጋው 90,000 ብር። 90,000 ብር። እሺ ሌላስ? አሁን በትንንሽ ሳይዞች እዛ ጋር አይተናል። አሁን ደግሞ ተለቅ ባሉ ሳይዞች እና በተለያየ ከለር አማራጭ ነው የምናየው። ይሄ ደግሞ ከ350 በላይ ከ380 በላይ የሆኑ ሊትሮችን ነው ከዚህ በኋላ የምናየው ማለት ነው። ይሄ እንደምታየው 385 ሞዴል የምንለው ነው። እሺ ሳይዙም ተለቅ ያለ ነው። ተለቅ ላለ ቤተሰብ በዛ ላሉ ቤተሰቦቻቸው በዛ የሚሉ ከሆነ ብዙ ነገሮችን በደንብ የሚይዝልን ነው። ለንግድም ይሆናል፣ በዛ ላለ ቤተሰብም ይሆናል። እንደምታዩ ከለሩም በጣም ያምራል። ውስጡም እንደምታዩ ፊዚካሊም በጣም ትልቅ ነው። ከታችን በጣም ብዙ ነገሮችን ማስቀመጥ ይችላል። ይሄም እንዳልኩሽ እንደቀደሙ ፋን ሲስተም ነው። ፋን ሲስተም አለው። ስማርት ኩሊንግ ነው የሚጠቀመው። ከታችም እንደምታያቸው መደርደሪያዎቹ ባለ 4 መደርደሪያ ናቸው። ሰፋ ያሉ ናቸው። ብዙ ነገሮችን ይይዝልናል ማለት ነው። በረዶ መስሪያዎች በተለያየ አማራጭ
አለልን። በረዶችን ሰርተን ማስቀመጥ እንችላለን። እንደ ቅድሙ ይሄም የእንጀራ የዳቦና የኬክ ለብቻው ማስቀመጫ አለው። ፍሬሽ ቦክሱም እንደምታየው በጣም ተለቅ ያለ ነው። ብዙ አይነት ቬጂቴብሎችን ይይዝልናል። ቅድም እንዳወራውሽ እዚህም ላይ 40% ኢነርጂ ሴቪንግ አላቸው። ከ220 እስከ 240 ቮልቴጅ ድረስ ቢለቀቅ በራሳቸው ፓወር ሬዚስት ማድረግ ይችላሉ። በጣም አሪፍ። እሺ ዋጋው ምን ያህል ነው? ይሄ ዋጋው 96000። 96000። እሺ ሌላ ደግሞ እስቲ ያሳይኝ። አሁን በመካከለኛ በትንንሽ ሳይዞች ሚዲያዎችን አይተናል። አሁን ደግሞ ለየት ያለ ፊቸር ያለው ሆቴል፣ ሬስቶራንት ላለው በጣም ትልልቅ የቤተሰብ ብዛት ላለው ሰው ሪከመንድ የምናደርገው ባለ 2 ተካፋች የሆነ ሚዲያ 710 ሞዴል አሳይሻለሁ ማለት ነው። በጣም አሪፍ። ባለ 2 ተካፋች ነው። ባለ 2 ተካፋች ነው። ይሄ ሙሉ የምታየው በረዶ ቤት ነው። የበረዶ ቤቱ በዚህ በኩል ነው። ባለ 2 መደርደሪያ ነው ያለው። የተለያዩ በረዶ የምንሰራባቸው እቃዎች እንደምታየው ያሉት እና በረዶ ቤቶቹ የራሳቸው የሆነ ፍሬሽ ቦክስ አላቸው። ቅድም ያሳየውሽ ላይ ፍሬሽ ቦክሳቸው የታችኛው ክፍል ላይ ነበር። እነዚህ ደግሞ ይሄው ራሱ በረዶ ቤቱ ራሱን የቻለ ፍሬሽ ቦክሶች አሉት። ሰፋ ሰፋ ያለ እና ብዙ እቃ ይይዝልናል። በጣም አሪፍ። በረዶ ቤቱን ፋን ሲስተም ነው። ደብል ፋን ነው የሚጠቀሙት። ይሄኛውም ፋን ሲስተም አለው። እንደምታየው ይሄም ባለ 3 መደርደሪያ ነው። ፍሬሽ ቦክሶቹን በጣም ሰፋ ሰፋ ያሉ ናቸው። ብዙ አይነት ቬጂቴብሎች ትላልቅ ናቸው ፍሬሽ ቦክሶቹ ደግሞ እና ይሄ ፍሪጅ ከሌሎቹ ለየት የሚያደርገው ምንድነው? እስከ 3 ሊትር ውሃ ድረስ እዚህ ላይ ጨምረን የራሳቸው ወተር ዲስፔንሰር ስላላቸው እዚህ ጋር ቀዝቀዝ ያለ ውሃ በዚህ ጋር መጠቀም ውሃ ያቀዘቅዙልናል። በሃይላንድ ምናምን መክተት አይጠበቅብንም። የራሳቸው ዲስፔንሰር ስላላቸው በዚህ ጋር እስከ 3 ሊትር እንከታለን። በዚህ ጋር ቀዝቃዛ ውሃ መቀበል እንችላለን ማለት ነው። በተጨማሪ ደግሞ ዲጂታል ኮንትሮል አላቸው። የፈለግነው ቴምፕሬቸር ላይ እናደርግና ሎክ እናደርገዋለን። ልጆች በቀላሉ መጥተው ቴምፕሬቸሩን አይቀያይሩብንም። ዲጂታል ሎክ አለው። አሁን ብዙ ጊዜ ሌሎች የድሮ ፍሪጆች ላይ ምናምን መቆጣጠሪያው ከውስጥ ነው። ይሄኛው ግን ከውጭ ፍሪጃችንን መቆጣጠር እንችላለን ማለት ነው። በጣም አሪፍ። ዋጋው ምን ያህል ነው አሁን የዚህ? ይሄኛው 210,000 ነው። 210,000 ብር ነው። እሺ ምን ያህል ጊዜስ መብራት ቢጠፋብን ሳያበላሽ ምግባችንን እና መጠጣችንን ያቆይልናል? ይሄም ልክ እንደ ሌሎቹ ሁሉ ምንድነው 40% ኢነርጂ ሴቪንግ አላቸው። ከ200 እስከ 240 ቮልቴጅ ድረስ ቢለቀቅ ፓወር በራሳቸው ሬዚስት ማድረግ ይችላሉ ማለት ነው። ስለዚህ 24 ሰዓት ጠብቀው ያቆዩልናል ማለት ነው። ድምጽ የላቸውም፣ እንደሚረብሽ ድምጽ የላቸውም፣ ሽታ አያመጡም። እንደምታዩ ከኮፐር እና ከአልሙኒየም ነው የሚሰሩት። እነዚህ አይዝጉም፣ አይፈፋቁም። ፊዚካሊም በጣም ያምራሉ። ሲታዩ ለአይን በጣም ደስ ይላሉ። ስለዚህ ዋጋው ደግሞ 210,000 ብር ነው። እሺ ሌላ ሚስት ሌላ ደግሞ ኦርቢትን ላሳይሽ። ደግሞ አሁን ሚዲያን ጨርሰናል። ኦርቢትን ላሳይሽ። ኦርቢት ከትንንሽ ሳይዝ ጀምሮ እንዳልኩሽ ተለቅ ባለ ሳይዝም እንይዛለን። አሁን የመጨረሻ ትንሿ የምንለው እቺ ባለ 1 በር ናት። እቺ በጣም ትንሽዬ ናት። ባለ 1 በር ናት። ባለ 1 በር ሁና ራሷን የቻለች አነስ ያለች የበረዶ ክላስ አላት። ደግሞ ከታችም ይሄ ሌሎች ፍሪጆች ላይ የምናገኘው የፍሪጅ የታችኛው ክፍል አለ። ይሄ ማለት እንደዛ ነው። ባለ 1 በር ሲሆን ከላይ ያለው የለም፣ ከታችኛው ግን የታችኛው ክፍል ሆና ግን የራሷን የቻለ አነስ ያለ በረዶ ክላስ አላት። እዚህ ጋር አጀስት ማድረግ እንችላለን። ቴምፕሬቸሩን ማስተካከል እንችላለን። የበረዶ እንትኑ የቀዘቃዜ እንትኑን አጀስት ማድረግ እንችላለን። እነዚህን አሁን ስሞል ቢዝነስ ለሚሰሩ አነስ ስላለ ቢዝነስ ለሚሰሩ ሰው ሪከመንድ እናደርጋለን። ለቅድም እንዳልነው ብቻቸውን ለሚኖሩ ሰዎችም ይሆናል። በጣም አሪፍ። ዋጋው ምን ያህል ነው? ይሄኛው 37,000 ነው። 37,000። እሺ ይቺኛው ደግሞ አነስ ባለ ሳይዝ ሆና ባለ 2 በር ትባላለች። የራሱን የቻለ የበረዶ ቤት አላቸው። ራሱን የቻለ የታችኛው ክፍል አላቸው ማለት ነው። ኦርቢቶችን ደግሞ ከሌሎቹ ለየት ምን ያደርጋቸዋል? የራሳቸው ኩለር አላቸው። ይሄ የምታዩት ኩለር ነው። ይሄ በረዶ ይዞ ይቀመጥና መብራት ለብዙ ቀን በሚጠፋብን ጊዜ እንዳይበላሽብን የምንፈልጋቸውን በጣም ሴንሲቲቭ የሆኑ ምግቦችን እዚህ ላይ ካረግነው ለብዙ ጊዜ ጠብቆ ያቆይልናል። የራሳቸው ኩለር ስላላቸው ማለት ነው። እና እንደምታየው የታችኛው ቤትም ሰፋ ያለ ነው። ስንት ሊትር ነው ይሄ? ይሄኛው 210 ሞዴል ይባላል። 210 በጣም አሪፍ። እሺ ዋጋውስ ምን ያህል? ዋጋው ደግሞ 42,000 ብር። 42,000 ብር። እሺ ሌላስ? ሌላ ደግሞ ኦርቢት 275 ሞዴል የምንለው ነው። ይሄም እንደ ሌሎቹ የራሱ ኩለር አለው። ለብዙ ጊዜ መብራት በሚጠፋብን ጊዜ ራሱ ጠብቆ የሚያቆይልን ኩለር አለው። 40% ኢነርጂ ሴቪንግ እና ከ220 እስከ 240 ድረስ ፓወር ቢጨምርብን በራሳቸው ሬዚስት ማድረግ ይችላሉ። እንደምታዩ ይሄ ባለ 3 መደርደሪያ ነው የምንላቸው። መደርደሪያዎቹም ልክ እንደ ሚዲያዎቹ ሁሉ እነዚህም ቴምፐርድ ናቸው። በቀላሉ አይጎድብንም። የራሳቸው ፍሬሽ ቦክስ አላቸው የቬጂቴብል። በዚህኛው ባለ 3 መደርደሪያ በር ላይ 3 አይነት መደርደሪያ አለው። ስለዚህ በብዙ አይነት አማራጭ ስለቀረበልን ብዙ አይነት እቃዎችን ማስቀመጥ እንችላለን። ዋጋውስ ምን ያህል ነው? ይሄኛው 49,000 ብር። 49,000 ብር። እሺ
ይሄኛው ደግሞ ኦርቢት 325 ሞዴል የምንለው ነው። እቺም ደግሞ ቀድም ለመካከለኛ ቤተሰብ እንዳየነው ሚዲያ ላይ እቺም ደግሞ ከኦርቢቶቹ ለመካከለኛ አይነት ቤተሰብ ከ3 ለ4 እስከ 5 ድረስ ሪከመንድ የምናደርጋት። እንደምታያት በረዶ ቤቷን በጣም ሰፊ ነው። ከታችም ሰፊ የሆነ ስፔስ አላት። ብዙ እቃዎችን ትይዝልናለች። ፍሬሽ ቦክሷን እንደምታያት በጣም ሰፋ ያለች ናት። መደርደሪያዎቹም ሰፋ ያሉ ስለሆኑ ይቻው ለመካከለኛ ቤተሰብ ሪከመንድ እናደርጋታለን። በደንብ የሚሆን ፍሪጅ ነው። አትበዛም፣ አታንስም። በጣም ቆንጆ ሳይዝ ናት። በጣም አሪፍ እና እሷም እንደሌሎቹ የራሳቸው ኩለር አላቸው። እዚህ ጋር ኩለር አለ ቅድም እንዳሳየሽን ማለት ነው። በጣም አሪፍ። ዋጋውስ ምን ያህል ነው? ይሄኛው 54,000 ብር። 54,000 ብር። እሺ ሌላስ የምናየው ፍሪጅ ይኖራል? አዎ ናሽናል እና ቅድም እንደነገርኩሽ ለ3 ብራንድ ብቻ ነው ኃላፊነት የምንወስደው። 3 አይነት ብራንዶችን እንይዛለን። ሚዲያ፣ ኦርቢት እና ሌላኛው ናሽናል ነው። ናሽናል ቅድም እንዳሳየሽ ሚዲያ ላይ ባለ 2 ተካፋሽ ነው። ይሄ ትልቁ ነው ማለት ነው። የናሽናል በጣም ትልቁ ነው። ይሄ እንደምታየው ይሄኛውም ባለ 2 ተካፋሽ ነው። በረዶ ቤቱ በዚህ በኩል ነው። የታችኛው ክፍል ደግሞ በዚህ በኩል ነው። ደብል ፋን ነው። በረዶ ቤቱም ፋን ሲስተም አለው። የታችኛው ክፍልም ፋን ሲስተም አለው። እንደምታያቸው ፍሬሽ ቦክሶቹ በጣም ሰፋ ያሉ ትላልቆች ናቸው። በጣም አሪፍ። የውሃ ማቀዝቀዣም አለው ይታያል። አዎ የራሱ የዋተር ዲስፔንሰር እና ዲጂታል መቆጣጠሪያ ልክ ሚዲያው ላይ እንዳለገ ነው አለው። ይሄ እስከ 3 ሊትር ድረስ በዚህ ጋር አስቀምጠን ዲስፔንሰር ስላለው በዚህ ጋር ቀዝቀዝ ያለ ውሃ በዚህ ጋር ማግኘት እንችላለን። ዲጂታል መቆጣጠሪያ ከውጪ ፍሪጃችንን በቀላሉ መቆጣጠር እንችላለን ማለት ነው። በጣም አሪፍ። ዋጋው ምን ያህል ነው? ይሄ 178,000 ብር። 178,000 ብር። እሺ ሌላስ? እሺ እና ቅድም ያሳየሁሽ ኦርቢት በአነስ ሳይዝ ሆነው ፋን ሲስተም የሌላቸው ነበሩ። ኦርቢት ደግሞ በፋን ሲስተም ላሳይሽ። ይሄኛው 355 ሞዴል እንለዋለን። ስለዚህ የዚህ ፍሪጅ ኔት ሌተር የታችኛው 195 ነው፣ ፍሪዘሩ ደግሞ 52 ነው። የዚህን ፍሪጅ ኔት ሌተር ለማወቅ ሁለቱን መደመር ነው። እንዳልኩሽ እነዚህ ፍሪጆች ድምጽ የላቸውም። 42 ዴሲብል ነው ይሄኛው። ብዙውን ጊዜ ከ43 ባይበልጥ ይመከራል። ይሄኛው 42 ስለሆነ የሚረብሽ ድምጽ አይኖረውም። የሚረብሽ ድምጽ የላቸውም፣ ኖይዝ የላቸውም። ቅድም እንዳሳየሁሽ ሌሎቹ ትንንሾቹ ላይ እንዳየነው ይሄኛው ፋን ሲስተም ነው። አየር ስለሚያስወጣ ስለሚያስገባ ግድግዳው ላይ በረዶ አይዝም። ያስቀመጥ ነው ምግብ ላይ ብቻ ነው እርጥበት ሊይዝ የሚችለው። የራሱ ኩለር አለው። መብራት በሌለ ሰዓት ምግቡ እንዳይበላሽ ያቆይልናል። ከታችም እንደምታየው ባለ 4 መደርደሪያ ነው። 40% ኢነርጂ ሴቪንግ አላቸው። ከ200 እስከ 240 ፓወር ቢለቀቅ በራሳቸው ሬዚስት ያደርጋሉ። ሰፋ ያለ ፍሬሽ ቦክሶች አላቸው። እነዚህኞቹ ደግሞ የራሳቸው ይሄ በሩ የሚገጠም መሳቢያ አላቸው ማለት ነው። ስለዚህ እነዚህ ፋን ሲስተም ካላቸው የኦርቢት ፍሪጆች ነው ማለት ነው። በጣም አሪፍ። እሺ ዋጋው ስንት ነው የዚህ ነው? ይሄኛው 75,000 ብር ነው። 75,000 ብር። እሺ ማርታ፣ እንግዲህ እናንተ ጋር የምትይዟቸውን ፍሪጆች ከበቂ ማብራሪያ ጋር አሳይተሽናል። ስለዚህ ጋራንቲ ትሰጣላችሁ። ጋራንቲ ከሰጣችሁ ደግሞ ለምን ያህል ጊዜ ነው የሚሆነው? እሺ እና በመጀመሪያ አንድ ፍሪጅ የሚያስብለው ሞተሩ ወይም ኮምፕረሰሩ ነው። ኮምፕረሰሩ ከሌለ ቦዲ ብቻ ፖይንት የለውም። ስለዚህ ለሞተሩ ወይም ለኮምፕረሰሩ 10 ዓመት ዋስትና እንሰጣለን። ለሌሎቹ ለቦዲ ደግሞ 5 ዓመት ዋስትና አለው ማለት ነው። በጣም አሪፍ። እሺ ዴሊቨሪስ ታደርጋላችሁ? ማንኛውም ሁሉንም ፍሪጆች ከስተመር መጥቶ ከኛ ሲገዛ በነፃ ትራንስፖርት፣ ነፃ ዴሊቨሪ ቤታቸው ድረስ እናደርሳለን ማለት ነው። አዲስ አበባ ላይ የትም ለሚገኙ ቦታዎች ማለት ነው። አዲስ አበባ ውስጥ የትኛውም ቦታ በነፃ ዴሊቨሪ እናደርሳለን ማለት ነው። በጣም አሪፍ። እንግዲህ የኛ ተመልካቾች እናንተ ጋር መጥተው ፍሪጅ መግዛት ቢፈልጉ እንዴት ነው የሚያገኟችሁ? እሺ አድራሻችን የካ ክፍለ ከተማ ፊት ለፊት ኒኩለስ ፕላዛ ፈርስት ፍሎር ላይ ኒሃል ኤሌክትሮኒክስ ብለው ቢመጡ ያገኙናል። አሊያም ደግሞ በ0996969696 ደውለው ዴሊቨሪ ቢጠይቁ ያሉበት ቦታ በታማኝነት እናደርሳለን ማለት ነው። በጣም አሪፍ ነው። እንግዲህ ማርታ ሱቃችሁን በደንብ ስላሳየሽኝ፣ የምትይዙትን ፍሪጆች ስላሳየሽኝ አመሰግናለሁ። እሺ እኛም እናመሰግናለን መተሽ ስለጎበኘሽን እና ተመልካቾችም ይሄንን አይተው እንደሚመጡ ተስፋ አደርጋለሁ። በጣም ነው ማመሰግናሽ። ተመልካቾቼ በኒሃል ኤሌክትሮኒክስ የነበረኝ ቆይታ ይሄንን ይመስል ነበር። እንግዲህ በያዝነው በ2018 ዓ.ም የፍሪጅ ገበያ ምን ይመስላል የሚለውን በደንብ ጥሩ መረጃ እንዳገኛችሁ ተስፋ አደርጋለሁ። በሌላ ቪዲዮ እስከምንገናኝ ቻው።